ይበል ይቃል ሽባውን የሚሰሩት ይቃል የተራቆተውን የሚያለብ ይቃል ወንጌል ወንጌል yes achataки atos malotaki atos shihikas the thought of what this God is quickly and powerfully ከብለ ኢየሱስ ነው አሜን አዲስ ኪዳን ወንጌል ማለት ወይም ቃል ማለት ምን ማለት ነው? የቸርቻችን ስም አልነገርኳችሁ። የመንግስቱ ቃል አማኞች ዓለም አቀፍ ቤተክርስቲያን የሰማ አሜን የተፈውት ነጋዴ ሆኜ ሊነግድ ሳይሆን ራዩ ይዞኝ ነው የሚስማማ ብቻ አሜን ይላል። ሃሌሉያ አሜን። ስለዚህ ማቴዎስ 24:14 ላይ ያለው አንድ ቀን ሰጠኝ እግዚአብሔር ምን የሚል የመንግስት ወንጌል የሚል ቃል ሰጠኝና ቸርች ፕላንት ሲያደርግ 5 ምርጫዎችን አቅርብ ተባለ። ይሄ የነገረኝን በአራት ተራ ቁጥር 4 ላይ ሲያስቀምጥ አንደኛ ተይዟል፣ ሁለተኛ ተይዟል፣ ሶስተኛ ተይዟል፣ አራተኛ ነገሰ። አሜን በላ የሰማው ትክክል ነው በል እስቲ የሰማው ትክክል ነው። አጠገብ ያለው ሰው ያዛግና የሰማሁት ነው የሰማሁት የነገረኝ ጌታ ያየሁት ነገር ትክክል ነው ያወራኝ እግዚአብሔር ትክክል ነው። እግዚአብሔር ሁልጊዜ የሚያወራው ትክክል ነው። የሚያወራው ደግሞ በቃል ነው። በምን ያወራል? በቃል ያወራል። ስለዚህ የእግዚአብሔር ቃል ማለት ምን ማለት ነው? በመጀመሪያ ቃል ነበረ ይላል ዮሐንስ 1:1 በመጀመሪያ ምን ነበር? ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበረ ይላል። ወደኛው ስናመጣ ለአጠቃላይ ትንሽ ብዙ ሰዓት መውሰድ አልፈልግምና ቃል የሚለው በእኛው ዘመን ኢየሱስ ማለት ነው። መጀመሪያ ቃል ነበረ ማለት በእግዚአብሔር ዘንድ የነበረ ያልተገለጠ ኢየሱስ ነው። ቃል ማለት ማነው? ኢየሱስ። ሃሌሉያ ቃል ማነው? ኢየሱስ። የእግዚአብሔር ቃል ማለት በሌላ አነጋገር ወንጌል ማለት ነው። በሌላ አነጋገር የእግዚአብሔር ቃል ማለት በሌላ መልኩ ወንጌል ማለት ደግሞ ወደ አማርኛ ስናመጣ የምስራች። ዛሬ የምስራች እኔ ያረቀ ስራሽ አለ የምስራች። አንድ ነገር ልንገራችሁ፣ የዘመኑ ወጣቶች የምትናገሩት አንድ ነገር አለ። ለሆነች ፍቅረኛችሁ ለሆነች ጓደኛችሁ አንድ ነገር ይዛችሁ ትመጡና አንድ ነገር ነው የምታወሩት። በምንኛ ማርኛ ምን አለኝ ነው የምትሉት? ሰርፕራይዝ አንተ ቀድመህ ሰርፕራይዝ ምን አለኝ? ሰርፕራይዝ አለኝ ትላላችሁ። የኔ ዛሬ ሰርፕራይዝ እግዚአብሔር ሰርፕራይዝ ማለት የምስራች ማለት በሐዘን የተዋቀው ቤተሰብ በችግር ውስጥ የለወደቀው ሰው ዛሬ ከዚህ የሚያወጣ ነገር አለ። የምስራች ማለት እንደዛ ነው። የምስራች ማለት በዚህ ውስጥ ችግር አለ፣ በዚህ ውስጥ ሐዘን አለ፣ ከዚህ የተሻለ ነገር አለ ማለት ነው። ይህ ወንጌል ሐዘንን ያወጣል። ይህ ወንጌል ሐዘንህን ይጠርጋል። የምስራች ምስል ብሎ አትበሉኝ፣ ወንጌል ብላ በሉ። የምስራች ወንጌል ብላ ብራቮኒያ ሕዝቅኤልን እግዚአብሔር እንዲህ አለ። ምን ብላ ቃል ብላ አለ። ምን አለ? በላሁት አለ። ከበላሁ በኋላስ ጣፈጠኝ አለ። ከማን በላይ ይጣፍጣል? ለተቀባ ሰው ከማን በላይ ይጣፍጣል? ይህ ወንጌል ይጣፍጣል። ይህ ወንጌል ይጣፍጣል።
የሚቆም አይደለም። ወንጌል አይቆምም። ወንጌል አይቆምም። ወንጌል አይቆምም። ያዘው ዳኮኒያ ካማስ ወንጌል ያለ ልጅ ነው። የስ ወንጌል የካቦኒያ ብራቦኒያ ሰካ ሬላቦና ማሶኒያ ካባናቦና ወንጌል ሃሌሉያ ወንጌል Propagando isati parrina capagando. ናኮቦኖ ቦሳን ካቦኒያ እንዲህ የሚል ነው። ኖርኩል የምትለውን ሊሳን ነው የምትናገረው። ወያና አትዳፍራ ሄሩ መታተ ሊሳንስ ሚገርም ነው። እስቲ ተናገር አትፍራ። ካቦኒያ ሰካቦ Capagando pai santo isati parrina capagando. እግዚአብሔር ሁልጊዜ ከኔ ጋር ነው አልፈራው። አሜን። ከፊቴ ያለው መከራ አልፈራም ይላል። ከፊቴ ያለው ችግር አልፈራም። ለምን ወንጌል አለ። ከፊቴ ያለ ነገር አልፈራም።